በትላንትናው ምሽት ዓለም ላይ እስልምና በሰይፍ ሳይሆን በመልካም ስነ ምግባር እየተስፋፋ እንዳለ ብዙ ሰዎች የተረዱበት ቀን ነው። አላሁ አክበር። ሙስሊም የሆናችሁ በሙሉ በትላንትናው ምሽት በሁሱ የተደሰታችሁ በሙሉ ኮሜንቱን በተክቢራ ሁሱ ማሻአላህ ወላሂ አላህ ይጨምርልህ። እውቀት ስነ ምግባርና ትዕግስትን አብሮ የሰጠህ ታላቅ የኢስላም ልጅ ነህ። እጅግ አኩርተናል፣ በጣም ተደስተናል። በትላንትናው ምሽት መጀመሪያ አካባቢ የሚያናድዱ ነገሮች እየተፈጠሩ ነበረ። መጨረሻ ላይ ግን አኩርተህናል፣ እጅግ ተደስተናል። የትላንቱ ምሽቱን ውይይት ያላያችሁ ሰዎች በፌስቡክ ገጼ ላይ ሙሉን አስተላልፌው ነበርና እዛው ስለሚያስቀረው ፌስቡክ 3 ሰዓት ከምናምን ፌስቡክ ላይ አለላችሁ። ያመለጣችሁ ሰዎች ሄዳችሁ ማየት ትችላላችሁ። ሌላ ሙስሊሞች ደግሞ ከዚህ ጋር በተገናኘ ሌላ ቪዲዮዎችን ይዤላችሁ እመጣለሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኮሜንቱን ደግሞ በተክቢራ። ትናንትናው ውይይት አንድ ሁለት ነገር ላስቀምጥላችሁ። በቅድሚያ የትናንትናው ቀን ተአምራዊ ቀን ነበር። የኢስላምን ውበት ትክክለኝነት በማስረጃ ያየንበት ቀን ነው። ሁሱ አላህ ኸይር ስራውን ይቀበለው። በመቀጠል ክርስቲያን ወገኖቻችን ኢምራን ውጣ እያሉ ሲጽፉ ነበር። ይህም የሆነበት ምክንያት ባለፈው ዲያቆናቸውን ያረኩትን ስለሚያውቁ ነው። ተመልከቱ። ግን እንዳንተ አልወርድም፣ አንተ ስለዘቀጥክ አልወርድም፣ ግን መጽሐፍህን አስተምርሃለሁ። ዘቀጥክ ብዬ ክብሬን አላዘቅጠውም ማለት ነው። ይሄ ነው አምላክ አንልም። ለምን? ክብር ስላለን። ግን ብራዘር ወላሂ እልሃለሁ አንተ በወረድክ ቁጥር መጽሐፍህን የሚከፍተው ይታያል። እዚህ ጋር ይሄ በሙሉ ያንተ መጽሐፍ ይከፈትልሃል ገና። ግን እኔ ክብር ስላለኝ ይበቃል፣ ለዛሬ ተምርሃል፣ ይበቃል። ድጋሚ ይሄ እንዳይፈጠር ነው። እሱ ራሱ ኢምራን ካለ አልዋይም ሲል የነበረው። ግን ካስታወሳችሁ ውይይቱ መጀመሪያ ስናቀርብ አክቹዋሊ ያቀረብኩት እኔ ነኝ። 2-2 ነበር እኔና ሁሱ ዲያቆኑና አንድ ሌላ ዲያቆን እንደማለ እንደዛ ነበር። ግን ያኛው ዲያቆን አስቀድሞ እኔ ፊት መቆም ስለማይችል አልወያይም ብሎ ዘግቶ ሄደ። ለምን? እሱ ከመጣ እኔ እንደምገባ ስለሚያውቅ ማለት ነው። ያላቸው አማራጭ ያኛው መጥፋት ነው። ላይቡን ዘግቶ ጠፍቷል። መጨረሻ ምክር የሚሆነው ዲያቆናት እኔን እስከመቼ ፈርታችሁ? ይሄን አስቡበት። ወሰላሙ አለይኩም። አላሁ አክበር። እጅግ አስደሳች ዜና እየተሰማ ይገኛል። በእንደዚህ ዜና የምትደሰቱ ሙስሊሞች በሙሉ ኮሜንቱን በተክቢራ አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በትላንትናው ዕለት በወንድማችን ሁሱና በእፎይ አማካኝነት ውይይት ተደርጎ እንደነበረ ሁላችሁ የምታስታውሱት ነው። ታዲያ ከውይይቱ መጠናቀቅ በኋላ በዛ ውይይት ሰበብ እስልምናን እየተቀበሉ ይገኛሉ። አላሁ አክበር። በቁጥርም ተቀምጧል ከ20 ሰው በላይ በይፋ በተለያዩ ላይቮች ላይ እንግዲህ እስልምናን ሻሃዳን እያያዙ ይገኛሉ። የትላንትናው የሁሱ ስነ ምግባርና ስለ እስልምና ያስተማረበት መንገድ በርካቶች እስልምናን እንዲያውቁና ወደ እስልምና እንዲገቡ ሰበብ እንደሆነ እየተነገረ ይገኛል። ከዚህ ቀደምም እፎይ በረሱላችን ሰለላሁ ዐለይሂ ወሰለም ላይ ያልተጋባ ቃላትን በተጠቀመ ጊዜ በርካታ ሙስሊም ያልሆኑ ሰዎች በሙስሊሞች ላይ ለመሳለቅ የረሱል ሰለላሁ ዐለይሂ ወሰለምን ታሪክ ማንበብ ጀምሮ ነበረ። በዛም ባላሰቡት መንገድ በተቃራኒ ሆኖ እስልምናን ለመቀበል ሰበብ ሆኗቸው በርካቶች በመስጊድና በተለያዩ ሶሻል ሚዲያዎች ሻሃዳን ሲይዙ እስልምናን ሲቀበሉ ተመልክተን ነበረ። አሁንም እየሆነ ያለው ይህንኑ ነው። እጅግ የሚያስደስት እጅግ ደስ የሚያሰኝ ዜና ነው። እንግዲህ ከትላንቱ የላይቭ ፕሮግራም በርካታ ትርፋቶችን እያተረፍን እንገኛለን። እኛ አይደለን የምንጠቀመው፣ እነዛ ወደ እስልምና ወደ ቀጥተኛው መንገድ አላህ የመራቸው ሰዎች ናቸው የሚጠቀሙት፣ እኛ አይደለንም። ሙስሊሞች በተክቢራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ገና እንበዛለን። ክርስትናን አያውቅም ሲሉ ውሸታቸውን ይመስለኝ ነበር። ዛሬም ከፊት ያየሁት ወላሂ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንበል በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ኢየሱስ ክርስቶስ አምላክ ሙቷል አልሞት? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? አዳምጥሽ። ሞት ማለት ምን ማለት ነው? ጥያቄ ግልጽ አድርገው። ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። ስለዚህ አምላክህ ሙቷል ወይ ይላል። አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? ደቂቃ አልኳል። ቀጥል ልመልስልህ። ደቂቃ ባያልቅም ልጨምርልና ልመልስልህ። አይደለም ደቂቃ የምትይዘው ገና ደቂቃ አዳምጥ እስኪ። አይደለም አዳምጥ የምትለኝ እኔ ተራ መልስ ልስጥህ
አዳም ተረጋበል ብለህ ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስግው ቃል ስለሱ ስትናገር በስጋ የተገለጠውን ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን ማታውቀው። እሺ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቅኩ? መለስኩለት። መለኮት አይሞትም ለምን ትላለህ? ለምን ያላልኩትን ለምን ትላለህ? እኔ የጠየቅኩህ ሌላ አዳምጥ። እኔ የጠየቅኩህ ሌላ ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። አዳምጥ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ ና፣ የእኔ ተራ ነው። ወዴት ማትሄድ? ና ሚዩት አድርገው። ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ጥያቄን አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን፣ የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? አዳምጥ እንጂ ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድም መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 4 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ሉክ መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና ለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነው። እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ መጽሐፍ ላይ ምስክር ልሰጥህ እኮ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም። ማንም ያየ የለም። አምልጧል። ክርስትና እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ መሐመድ የለም። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። መመለስ አይችልም። ለአንዱ ስላልፈለግክ ነው። ኮንክሉዥን ጭማሪ ራሱ 10 ደቂቃ ደቂቃ የምትይዘው ያው እኔ ይዣለሁ። አሳይሃለሁ። ያው ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ፣ ይመችህ።
ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይ መልሳት። እሺ ቆይ አዳምጥ አንዴ። ዮሐንስ ወንጌልን አላነበብኩም። አለ በደንብ አለ። ማን ይባላል የሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኛለህ እፎይ ማን ይባላል ያየው ሐዋርያ? ለምን ማዳመጥ ማትፈልገው? ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው የሐዋርያ ያየው? ማን ይባላል? ስላዩትም እኮ ነው። እንደገና ቤታቸው ይገባል እኮ ጥያቄ መልስ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። አንተ አይደለም የአንድ ጥያቄ አይመልሰውም። አዳምጥ በቃ ይኸውልህ ላንብብልህ። ስለዚህ አዳም በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንደ ውሳዙ ምን ሆነ ነው? ወላሂ መልስ በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን ይሄን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለህም። ያን ሐዋርያ ሰው መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ ያው ታድርጋ። አሁን መልስ ነው። ደቂቃን አልጨረስክም? አሁን ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶናል። አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ፣ ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅም። አላህ ኢሳን ሲያስመልጠው ያየም የለም፣ ማን ነው በሱ ቦታ የተሰቀለው ሚያቅ የለም፣ ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ ሌሚሆን አርጉመንት ዛት ትምጣ አይደለም ሲነሳ ከመቃብር ሲነሳ ሲያርግ እንኳን ሐዋርያ ሥራ ምዕራፍ 1